ሰላም ጤና ይስጥልኝ የቻናሌ ቤተሰቦች። ዛሬ ዓለም ሁሉ በአንድ እግሩ ቆመዋል። ብዙ ሰዎች ብራዚል 5 ጊዜ ዋንጫ ያነሳች ሀገር ናት፣ ማሸነፏ አይቀርም ይላሉ። ያው እኔ ግን ዛሬ በሙሉ ልቤ የምናግራችሁ ነገር ቢኖር እኔ ሞሮኮ ደጋፊ ነኝ። አዎ ፍርጥም ብዬ የአፍሪካውያን የአትላስ አንበሶች እደግፋለሁ። ለምን እንደሆነ ታውቃላችሁ? እግር ኳስ በስምና በታሪክ ብቻ አይጫወትም። ያው እግር ኳስ በልብና በእልህ ነው የሚጫወተው። ዛሬ በዚህ ቪዲዮ ስለ እግር ኳስ ብቻ ሳይሆን ከዚህ ጨዋታ ጀርባ ስላለው ትልቅ የህይወት ትምህርት ከሞሮኮ ምርጥ ተጫዋቾችና እኛም በህይወታችን ውስጥ እንዴት እንደ ሞሮኮ አንበሳ መሆን እንዳለብን እናወራለን። እስከ መጨረሻው አብራችሁን ቆዩ። ብራዚል ማንም አይንቃት። ሜዳ ላይ ሲገቡ ልክ እንደ ሙዚቃ እየጨፈሩ ነው የሚጫወቱት። ግን ህይወት ላይም እኮ አንዳንድ ሰዎች አሉ ሁሉ ነገር የተሳካላቸው፣ መንገዳቸው መጀመሪያ ጥርጊያ የሆነላቸው፣ ልክ እንደ ብራዚል በታሪክ የተደገፉ፣ በሌላ በኩል ደግሞ ልክ እንደ ሞሮኮ ያሉ ከታች ተነስተው በትግል አልፈው የትኛውንም ትልቅ ተራራ ለመግፋት የማይፈሩ። ሞሮኮን ስታስቡ የሚመጣላችሁ ትልቅ ነገር እልህና ተስፋ ለመቁረጥ ነው። እኔ ህይወቴን ስመለከተው ከብራዚል ይልቅ ከሞሮኮ ጋር ይመሳሰልብኛል። ምክንያቱም አንዳንድ ስኬት የምናገኘው ተጋድለን ጉልበታችንን አፍስሰን ነው። ስለዚህ ዛሬ ብራዚልን ስንገጥም ለምን ሳይሆን ስራን፣ ዝናን ሳይሆን ወኔን ይዘን ነው የምንገባው። እስኪ ወደ ተጫዋቾቹ እንግባ። የሞሮኮን ስብስብ ሳይ ልቤ በኩራት ይሞላል። ለምሳሌ በረኛው ያሲን ቦኖን ስታዩት ምን ትዝ ይላችኋል? የትኛውንም የጠላት ኳስ አምክኖ የመመለስ ብቃት። ህይወት ልክ እንደ ብራዚል አጥቂዎች በየአቅጣጫው ፈተና ስታበዛብህ ልክ እንደ ቦኖ ንቁ ሆነ መጠበቅ አለብህ። ወደ መከላከያው ስንሄድ ደግሞ የአንበሎችን የሮሜ ሳይስን ጥንካሬ እናያለን። የብራዚልን ክንፎች ለመስበር ደግሞ የፓሪስ ሴንት ጀርመኑ ኮከብ ሀኪሚ አለ። ሀኪሚ ማለት ፍጥነት ነው፣ ታክቲክ ነው፣ መስዋዕትነት ነው። በክንፍ በኩል እየበረረ ሲሄድ የብራዚልን ተከላካዮች ያው መደንገጣቸው አይቀርም። መሀል ሜዳ ላይ ደግሞ እንደ ሶፊያን አምራባት አይነት ተዋጊዎች አለን። አምራባት ሜዳ ውስጥ ሲጫወት ኳስ ሳይሆን ህይወቱን የሚሰጥ ነው የሚመስለው። እኛም በህይወታችን መሀል ሜዳ ላይ እንደ አምራባት ጠንካራ ካልሆነን ፈተናዎች በቀላሉ አልፈውን ይሄዳሉ። አንዳንድ የብራዚል ደጋፊ ጓደኞቼ ቢኤንቪኤስ ሲነሳባቸው ምን ልትሆኑ ነው ይሉኛል። ያው እኔ ደግሞ እላቸዋለሁ እኛ ጋር እኮ ሀኪሚ ዚያሽ አለ። ዚያሽ ኳስ ሲመታ በኳስ ሳይሆን በቀልጥፍና ነው የሚጫወተው። ደግሞ እንደ ዮሴፍ ኤንነስሪ አይነት አየር ላይ የሚበር አጥቂ አለን። ኤንነሲ ሲዘልኮ ከኳሱ በላይ ጨረቃን የሚነካ ነው የሚመስለው። ብራዚሎች መሬት ላይ ሲጨፍሩ እኛ አየር ላይ ጎል እንከታለን። ግን ውበት ያለው እዚህ ጋር ነው። ካንተ በላይ ጠንካራ የሆነ አካል ገጥመህ ስታሸንፍ የምታገኘው ክብር ልዩ ነው። ህይወትም እንዲሁ ናት። ቀላል ጌም ማሸነፍ ኩራት የለውም። ትልቅ ፈተናዎችን ስትሰብር ግን አንበሳ መሆንን ትመሰክራለህ። እናም ወዳጆቼ ኳሱ 90 ደቂቃ ተጫውቶ ያልቃል። ማሸነፍም መሸነፍም ያለ ነው። ነገር ግን ከዚህ ጨዋታ የምንወስደው ትልቁ ቁም ነገር የትኛውንም ያህል ትልቅና ዝነኛ ተጋጣሚ ቢመጣ ገና ሳትጫወት እጅህን አለመስጠት ነው። በህይወታችሁ ውስጥ የሚገጥማችሁን የብራዚል ትልልቅ ፈተናዎች
በሞሮኮ ፊት ለፊት ተጋፈጧቸው። በራሳችሁ እመኑ። እንደ ቡና ፈተናን መለስ አርጉት። እንደ ሐኪሚ ወደፊት ተራመዱ። እንደ አምባራት እልህኛ ሆኑ። ለዛሬ የነበረን ወግ ይህን ይመስላል። እናንተስ የትኛው ሀገር ነው የምትደግፉት? የሞሮኮ አንበሶችን ነው ወይስ የብራዚልን ሳምባዎችን ነው? በኮሜንት መስጫው ላይ አስቀምጡልኝ። ለዛሬ ሰራናት አሻንጉሊታችን ትመስላለች። ያው አሻንጉሊቴ እሷም የሞሮኮ ደጋፊ ናት። ለማንኛውም በኮሜንት መስጫው ላይ አስተያየታችሁን አስቀምጡልኝ። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እባካችሁ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቪቫ ሞሮኮ። ሰላም ሁኑልኝ።